ለሚስትህ መዋሸት ትችላለህ ማለት እወድሻለሁ ምናምን በህይወቴ እንደው ምንም በቃ ቅጥል እስክል ድረስ ነው የምወድሽ ምናምን ማለት ይቻላል ምክንያቱም ቤትህን ለማሳመር ነዋ እሷን ለመጉዳት ብለህ አይደለም የምትዋሻት ማለት ነው ችግር የለም እንደሚጥሚጣም የምታቃጥልህ ብትሆንም ውድድ ነው ማድረግሽ ብለህ ውድድ ኢዘን ለባለቤትህ መዋሸት ትችላለህ መዋሸት ማለት መልካም ነገር በመልካም ነገር እንዳንቺ ሞደው የለም በቃ خلاص እንዳንቺ ሞደው የለም ይያልክ ይሄ ማለት ሳትወዳት ወደዳት ማለት አይደለም ግን ላትወዳት ይችላል አንዳንዴ አላህ ይጠብቀን እንጂ እንደ ቃሪያ የሚያቃጥሉ ከሆኑ ከባድ ነው አላህን የምትፈራ ካልሆነች አዛም የምታረገህ ከሆነች እንዴት አድርገህ ትወዳታለህ አላህን የምትፈራ ከሆነች እስክታያት ድረስ ይጨንቃል ማለት ነው እሷም አንተ እስክትመጣ ይጨንቃታል አላህን የማትፈራ ከሆነች ግን نسأل الله السلامة والعافية الله يطبقك ከባድ ነው والله ቅጣት ነው በዱንያ ላይ ቅጣት አላህን የማትፈራ ሴት አላህን የማይፈራ ልጅ በጣም ከባድ አላህ ይጠብቀን ብሎ ዱዓ ማድረግ ያስፈልጋል ልጅ ስጠኝ ስትል ሳሊህ የሆነ ልጅ ስጠኝ ብለህ ዱዓ አድርግ ሚስት ስጠኝ ስትል ሳሊህ የሆነች ሚስት ስጠኝ አላህን የምትፈራ خلاص አላህን የምትፈራ ከሆነች ካንተ ጋር ትራባለች ትጠማለች ምንም አይመስላትም ሁሌም ደስተኛ ነች በስ አልহামዱሊላህ ትብቃቃለች ቀና አላት አላህን የማትፈራ ከሆነች ግን ከባድ ነው ነስአል አላህ ሰላመተ ወልዓፊያ ግን አንተ ዱላ ከማንሳት ቦክስ ከመቅጠም ወድሻለሁ እያልክ አታላት ነው ሚጥሚጣም ብትሆንብህ እንኳን ወድሻለሁ በላት ከዛ ዱዓ አድርግ አላህ እንዲያስተካክልልህ ማለት ነው አማ የምትወደድ ከሆነች ምን በቃ ትወዳታለህ ግን ሴቶች በባህሪያቸው የሚገርመው ባላቸው ወዳቸዋለሁ ሲላቸው በጣም ደስ ይላቸዋል በተግባር የፈለከው ነገር ከምታረገው እንደምትወዳት እኮ በተግባር ትገልጻለህ ቤቴ ላይ ያስታውቃል ባህሪ ባለቤትን የምትወዳት መሆኑን ነገር ግን ከዛ የበለጠ አንተ በየቀኑ ወርቅ ከምታመጣ በየቀኑ የሆነ አዳዲስ ልብስ አዳዲስ ጫማ ከምታመጣ ወድሻለሁ በላት ይሄ የሴቶች ባህሪ ነው በጣም ደስ ይላቸዋል እናንተ ለምን በኺል ትሆናላችሁ በአላህ ለምን በኺል መሆን አያስፈልግም ማለት በኺል ማለት ስስታም ማለት ነው ለምን ስስታም ትሆናለህ አትከፍልበትም ማለት ሸሪዓ የፈቀደው ነገር ስለዚህ አንድ እዚህ ጋር ሌላኛው